ኤርትራ ወታደራዊ ኃይሏን እያጠናከረች መሆኑንና የኢትዮጵያ የባህር በርን አስታግሳለሁ ስትል በብሔራዊ ቴሌቪዥን ጣቢያዋ ለሕዝቧ ገለጸች። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን አሞካሽቶ በገለጸው የሀገሪቱ ማስታወቂያ ሚኒስትር መግለጫ ለኤርትራ ሕዝብ በትግርኛ ቋንቋ በቴሌቪዥን ባሰራጨው ዘገባ ላይ የገለጸ ሲሆን ጽሑፉም በጋዜጦች ላይ ታትሞ መውጣቱም ተነግሯል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙ የተማጸነው የኤርትራ መንግስት መግለጫ ኢትዮጵያ ቀጠናዊ ግጭት ከመቀስቀስ ትቆጠብልን በሚል መግለጫው አሰምቷል። የማስታወቂያ ሚኒስትሩ በዚህ መግለጫቸው ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች ነው በማለት ፍንጭ ሰጥቶ ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ አይደለችም፣ የኢትዮጵያ የባህር በር የማግኘት ህልምም እውን የማድረግ ግዴታም ኤርትራ የለባትም ሲል ይገልጻል። ለመላው ኤርትራውያን በቴሌቪዥን በተላለፈው በዚህ የኤርትራ ማስታወቂያ ሚኒስትር መግለጫ መሰረት ኤርትራ የመከላከያ ኃይሏን እያጠናከረች እንደሆነ አመልክቷል። ይህ ደግሞ በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ይበልጥ የሚያባብስ ሆኖ ቀርቧል።